በመስቀል አደባባይ ለፓርቲው ያላቸውን ድጋፍ አሳይተዋል። አስተያየቶቻቸው እንደሚከተለው ይቀርባል። በስምንቱ ዓመታት የለውጥ ዓመታት የመጡትን ትሩፋቶችን ለመደገፍ ከዛም በተጨማሪ ደግሞ የለውጡ ትሩፋት ተጠቃሚን በመሆናችን ብልጽግና ፓርቲያችን ቀጣይም ቢመረጥ ከዚህ የተሻለ ነገሮችን እንደሚሰራ ሰው ተኮር ተግባራትን ከዚህም የበለጠ አጠናክሮ እንደሚቀጥልና ቀጣይም ሀገራችንን የአፍሪካም ብሎም የዓለም የብልጽግና ተምሳሌት ለማድረግ የያዘውን ራዕይ ለማሳካት በሚያግዝ ሁኔታ ለመደገፍ ነው እዚህ የተገኘሁት ማለት ነው። ብልጽግና ፓርቲ በሀገራችን ላይ ትልቅ ተጨባጭ ለውጥ ያመጣ ፓርቲ ነው። በሰው ተኮር፣ በምገባ፣ በተማሪ ምገባ፣ በሴቶች፣ በህፃናት፣ በወጣቶች ላይ በተለያዩ በሁሉም መስኮች ላይ ስኬታማ የሆነ ፓርቲ ነው። ለዚህም ብልጽግና ፓርቲ ምረጡኝ ቅስቀሳን በመደገፍ እንዲሁም ፓርቲው እንዲመረጥ በማድረግ ያው የራሴን አስተዋጽኦ እያደረኩ ነው። የከተማችን ነዋሪዎች ብዙ ጊዜ በፖለቲካውና በዚህ በንቃተ ህሊና ከፍ ያለ ስለሆነ ምርጫው ለምን